ምን ሁሉም ክላስሩሞች አንድ አይነት ሆኑ ይመስላችኋል? መስመር ተከታትለው የሚገኙት ይሄ ለመማር ነው ወይስ ለአሬንጅመንት ተብሎ የተዘጋጀ ነው? ይህንን በምንመለከትበት ጊዜ በኢንዱስትሪያል ሪቮሉሽን ጊዜ የተፈጠረ ሂደት ነው። ይህም የሆነበት ምክንያት አስተማሪዎች ወይም ሱፐርቫይዘሮች በቀላሉ ተማሪዎችን ለመከታተል እንዲመቻቸው ነው። አንድ አስተማሪ ሁሉንም ተማሪዎች ለመመልከት ፊት ለፊት ሲሆን አስተማሪውና ተማሪዎቹ ከጀርባ ሲሆኑ ማለት ነው። ነገር ግን መማር መስማት ብቻ አይደለም። ይህም ማለት አክቲቭ ለርኒንግ ከሚባሉት ነገሮች ውስጥ ተማሪዎች ኮላቦሬት ማድረግ አለባቸው፣ እርስ በራሳቸው መማማር መቻል አለባቸው። ሮ ባይ ሮ የምንለው አሬንጅመንት ይህንን ተማሪዎች ጊዜ አያደርገውም ማለት። ስለዚህ አክቲቭ ለርኒንግን ለማስከድ የሚጠቅሙ ነገሮችን እንመለከት። ኢትዮጵያ ውስጥ የነበረውን የአክቲቭ ለርኒንግ ሂደት እንመለከት። ወይም የቆሎ ተማሪዎች እርስ በራሳቸው መታየት የሚችሉበት፣ አስተማሪው ብቻ ሳይሆን ተማሪዎችም እርስ በራሳቸው መማማር የሚችሉበት ስፔስ ነበረ። ይህም ሮ ባይ ሮ የምንለው አይነት ስፔስ አልነበረም። ወደ ውጭ ሀገሮችን በምንመለከትበት ጊዜ እና አርስቶትል ፕላቶ በሚናገሩበት ጊዜ የነበሩት አሬንጅመንቶች የተለዩ ነበሩ ማለት። ስለዚህ መማር ማስተማር ትምህርት ከመጀመሩ በፊት ነው የሚጀምረው ማለት ነው፣ በስፔስ ውስጥ ተማሪዎች በሚያደርጉት ኢንተራክሽን እና ግንኙነት። ስለዚህ ጉድ ኤጁኬሽናል ዲዛይን የመማር ማስተማር ሂደቱ የሚከናወንበት ብቻ ሳይሆን መማር ማስተማሩን የሚጀምረው ነው ማለት ነው።